ጉድ 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 በል ጎንደር፣ ጉድ በል ጎንደር፣ ጉድ በል ጎንደር። ጉድ ሳይሰማ መስከረም አይጠባም አሉ። ጉድ ልንገራችሁ ብቻ አዳምጡኝ ማለት ነው። የዛሬው ጉድ ተነግሮ አያበቃም። ሩታ ያረገዘችው ከዳኒ ነው። ከትክክለኛ መረጃ ነው ሰምቼ የመጣሁት ማለት ነው። እና ይህንን ቪዲዮ ሁላችሁም ሼር፣ ላይክ፣ ኮሜንት አርጉ። በመጀመሪያ ማለት ነው። በመጀመሪያ ላይክ፣ ሼር፣ ኮሜንት አርጉ። ለምን ይገባዋል፣ ለዚህ መረጃ ማለት ነው። ይገባዋል። ዝም ብሎ ማንም መጥቶ ይህንን መረጃ አይነግራችሁም። እኔ ከትክክለኛ መረጃ ነው የሰማሁት ማለት ነው። ሩታ ያረገዘችው ከአብርሽ ሳይሆን ከዳኒ ነው። ስለዚህ ጽጌ ሰምታለች። ይህንን ሚስጥር ጽጌ ታውቃለች። እንደገናም ደግሞ ሰላም ብያችኋለሁ ተመልካቾች። ሰላም አላልኩማ። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንግዲህ የዛሬው እንትን በጣም ሊያስደነግጣችሁ ይችላል። አምሹር ያስደነግጣችኋል። አውቃለሁኝ እንደሚያስደነግጣችሁ አምናለሁ። ግን ያው መስማት ስላለባችሁ ነው ተመልካች። እንደምታዩት አብርሽና ሩታ እንግዲህ ተጋባን ሲሉ ነበረ። ዛት ኢዝ ፌክ ነው። ፌክ ነው። ስለዚህ ሩታ ሲጀመር ከአብርሽ አርግዛለች። ከዳኒ ማለት ነው። ከዳኒ አርግዛለች። ያረገዘችውም ከዳኒ ነው። ሲጀመር እየተከናወነ ያለው ነገር ትክክል አይደለም። ስለዚህ ይህን ነገር ደግሞ ጽጌሻ ነቃ ብላለች፣ ነቅታለች አሁን ማለት ነው። አሁን ምንድነው ማሰብ ያለባችሁ? አብርሽ ይሄ ነገር ሲሰማ ምን ይሆናል? ምን ሊሆን ይችላል የሚለውን ነገር ነው አሁን በጣም ግራ የሚያጋባው ማለት ነው። እና አብርሽ ይሄን ነገር አያውቅም። ጽጌ ግን ታውቃለች፣ ሰምታለች። እና ያው ጽጌ እንግዲህ ምን እንዲውጣት አላቅም። እንደምታዩት ነው። ጽጌ ይህንን መረጃ ሰምታለች። እንግዲህ ሁሉ ነገር ተረጋግጦ ማነው ሩታ ውስጥ ያለው ጽንስ የዳኒ ልጅ ሆኖ በቅርቡ ታዩታላችሁ ማለት ነው። ታዩታላችሁ። አሁን እዚህ ጋር እኔ የብዙ ነገሮች ደርሶኛል፣ ብዙ መረጃዎች ምናምን ደርሶኛል ማለት ነው። እና እዚህ ጋር ይህን አክል ነገሩን ከነገርኳችሁ ይበቃቸዋል ማለት ነው። እና እንጂ ትክክለኛውን አሁን መረጃውን ምን መረጃ አለሽ፣ በምን አውቀሽ፣ ከታወቅሽ ውሸት ነው ልትሉ ትችላላችሁ። ግን እኔ አሁን ያለውን መረጃ ትክክለኛውን እውነት መሆኑን አብርሽ የሚወቅና እነሱ መረጃውን ራሱ ያወጡታል ማለት ነው። ያወጡታል። ልጁ የማን እንደሆነ ዳኒ ራሱ ይናገራል፣ ሩታ ራሱ ትናገራለች። በምርመራ ውጤትም ደግሞ ተገልጿልም። ያንንም እነሱ ጋር ስታዩ ታምናላችሁ ማለት ነው። እኔ ግን ቀድሜ የደረሰኝን ትክክለኛ ይሄ መረጃ ነው የምነግራችሁ ማለት ነው። እዚህ ጋር ባላሳያችሁም ማለት ነው። አብርሽ ገና አልሰማም። እንግዲህ አብርሽ ሲሰማ ያለውን ድባብ እናያለን ማለት ነው። አሁን ግን ለጊዜው ጽጌ ሰምታለች ይህንን ነገር። ጽጌ ለጊዜው ቦምብ ጨብጣለች። እንግዲህ እግዚአብሔር ይሁናቸው። ዞሮ ግን እውነቱን ስንነጋገር እንግዲህ እንቅጭቁጩን ስንነጋገር ይሄ መረጃ ደርሶኛል። ትክክልም እንደሆነ አረጋግጫለሁ። በቃ እኔ አረጋግጫለሁ ባየሁት ነገር። አሁን እዚህ ጋር እንዳላሳያችሁ ደግሞ እንግዲህ ያው እነሱ በራሳቸው ጊዜ ስለምታዩት ያን ጊዜ ታምናላችሁ ማለት ነው። ያላመናችሁ ሰዎችም ካላችሁ እዚህ ጋርም እንድታምኑኝ ነው በእርግጥ እኔ የምፈልገው ማለት ነው፣ ትክክል ስለሆነ። ስለዚህ ሩታ ያረገዘችው ከዳኒ ነው።
ሲጀመር ሩታ የነበረችው ከዳኒ ጋር ነው። ከዳኒ ጋር ሸሽ ገዳሜ ከመጀመሪያው ጀምሮ ያ ሁሉ ነገር እንደ ድራማ ሲሰራ የነበረው ነገር እውነት ሆኗል። ከዳኒ ጋር አርግሳለች። ስለዚህ ሩታ ከመጀመሪያም ጀምሮ አብርሽን ያው አትወደውም ነበር ማለት ነው። አያችሁ አይደለ? ሲጀመር ከአብርሽን እንትን ብላ ከዳኒ ጋር ብዙ ጊዜ ስትንጠለጠል ብዙ ነገር አይተናታል አይደል? ስለዚህ መጨረሻው ይሄን ነው ማለት ነው። ሩታ የጸነሰችው ያው ከዳኒ ነው። ያም ደግሞ በምርመራ ውጤትም ተረጋግጧል። እነሱም ይፋ ያርጉላችኋል ለራሳቸው ቻናል ላይ ይፋ ሲያርጉላችሁ ያኔ ማየት ትችላላችሁ። አሁንም ቢሆን ያለውን መረጃ ይሄንን ነው የምነግራችሁ፣ ትክክለኛውን ነገር ነው ማለት ነውና ማመን ያለ ማመን የራሳችሁ ፋንታ ነው። ይህን ይመስላላችኋለሁ። እናንተ ስታስቡት ሩታና አብርሽ ተጋቡ ተብሎ በተጋቡበት 2 ቀን 3 ቀን አርግዣለሁ ብላ ስትመጣ የእናንተ ማመናችሁ ነው የሚገርመኝ ማለት ነው። ስለዚህ ሩታ ማርገዟ እንዳለ ሆኖ ሳለ እውነት ሆኖ ሳለ ሩታ ያረገዘችው ከማን ነው ማለት ያስፈልጋል ማለት ነውና ስለዚህ ሩታ በሆዷ ውስጥ ያለው ልጅ የዳኒ ነው። አዎ የዳኒ ነው ማለት ነው። እንግዲህ ዳኒ በቅርቡ የሩታን ልጅ ተቀብሎ ያው ሩታና ዳኒ ወይ ይጋባሉ ወይ ደግሞ ልጁን ተወልዶ በጋራ ሊያሳድጉ ይችላሉ ማለት ነው። ስለዚህ ሩታ ከማንም ጋር ሳትሆን ልጇን ልታሳድግ ትችላለች ማለት ነው። ይሄ ነው ሊሆን የሚችለው ነገር እንጂ ሩታ ከአብርሽ ጋር የመሆን እንትኗ በጣም የመነመነ ነው። ስለዚህ ያው ምክንያቱም ልጅ ተፈጥሯል። ሩታ ከዚህ በኋላ የዳኒ ሆናለች። ዳኒ ይቀበላል ወይስ ልጃቸው በጋራ ያሳድጋሉ ወይስ እነሱም ተጋብተው ልጃቸውም ተቀብለው ትዳር መስርተው ይኖራሉ የሚለውን ነገር ወደፊት የምናይ ይሆናል። ሼር እንዳይረሳ፣ ላይክ እንዳይረሳ ባይ